ለውቀት ጥያቄው መለሱለት ምን ብለው ጌታ ሆይ የሚዳስሱ የሚነኩ የሚጨብጡ በጣም ብዙዎች ናቸው ከኔ ጋር ናቸው ሴሪስትልኝ የሚነኩ የሚዳስሱ በጣም ምንድናቸው ብዙዎች ናቸው ብዙ ሰው እየገፋ አንድ ሰው ነካኝ እንዴት ትላለህ ትከሻን የነካለ እስካሁን አልተናገርክም መጥቶ ሰላም ያለ አለ ይጨብጣል ግን ማን ነው ቀሚሴን የነካኝ አልከን አሉት አይደለም ሳያምነኝ የገፋኝ አለ ያለ እምነት የዳሰሰኝ አለ በእምነት የነካኝ በዚህ ህዝብ መካከል አንድ ሰው ብቻ ነው አነካኩ ይለያል ሲነካኝ በእምነት ነው የነካኝ ከቤት ሲወጣ በእምነት ነው የወጣው ስለዚህ ማን ነው የነካኝ የሚለው ጥያቄ አቀረበ ራሷን ልትሸሽግ አልቻለችም ምክንያቱም ከኔ ኃይል ሲወጣ ታውቆኛል አለ ለካስ ያ ኃይል የዛችን ሴት ልብ ሲነካ አልቆም ያለው የ12 አመት መከራዋን አቁሞላት ነበር የ12 አመት ደሟን አቁሞላት ነበር የ12 አመት ስቃይ የ12 አመት መከራ ቆሟል ደሟ መቆም ብቻ አይደለም ከሰው መካከል የማያቆማት ክፉ ጠረንም ቆሟል መዓዛችንን ይለውጠው ይሄ ጌታ ክፉ ሽታችንን ይለውጠው ይሄ ጌታ እና መዓዛዋ ሁሉ ተለውጧል አሁን በኩራት ሰው ፊት ለፊት መቆም ትችላለች ከሰው ፊት መቆም ማትችሏን ከሰው ፊት ያቆማት ክርስቶስ ነው እናንተንም አንድ ቀን ያቆማቸዋል ከሰው መካከል ዛሬ በባለጸጎችና በባለስልጣን መካከል እንዳትቆሙ የተባረራችሁ ሰዎች ነገ እናንተ ባለጠጎችም ባለስልጣኖች ሆናችሁ ከሰው መካከል ከሰው ፊት ለፊት ትቆማላችሁ እና ይገርማል አሁን እቺ ሴት ራሷን ልትሸሽግ አልቻለችም የተደረገለት ሰው ደግሞ ራሱን አይሸሽግም የተፈወሰ ሰው የዳነ ሰው ነው ናድናለች ተፈውሳለች እንዲህ አለች ጌታ ሆይ ቀሚስን በእጄ በነካው ሰዓት ደሜ ቆሟል አለችው ምንን በነካው ሰዓት ቀሚስን ደሜ ቀጥ ብሎ ቆሟል አሁን የሚፈሰው ደም ያውም ክፉ የነበረው ጠረን ከሰው መካከል እኮ አያቆመኝም ነበር የኔ ጌታ ያዩኝ ሁሉ አፍንጫቸውን ይዙብኝ ነበር አንተን ከነካው አንተን ከዳሰስኩ በኋላ አፍንጫቸውን የሚይዙብኝ ሰዎች ሁሉ አጠገባቸው እንድቆም ፈቀዱልኝ መዓዛዬን ቀየርከው ጠረኔን ቀየርከው ክፉ ሽታዬ ባንተ ተወገዳለች የናዝሬቱ ተስፋ የማርያም ልጅ ክርስቶስ የዓለምን ጠረን የሚቀይር ነው የኢትዮጵያ ላይ ያለውን ያለመግባባትን ጠረን ይቀይርልን የጥላቻን ጠረን የሰማችሁ ነው ጠረናችን እኮ ተወግዷል አይደል ትላንትና ቤተ መቅደስ ገብተን ቀድሰን ምን ወጣው ካህናት እንኳን ጭምር